ለፍቶ አዳሪ ስራና የሥራ ሰው ባህሪ። ዝግጅት አቡ ዓብደላህ አሕመድ ሼኽ አደም። አቅራቢ ስዑድ ጠይብ። አራተኛ ሽያጭና ግዢ ላይ መሟላት ያለባቸው መስፈርቶች። ግብይትና ነግዶ ማትረፍ በመሰረቱ የተፈቀደና የሚበረታታ ተግባር ነው። ሰዎች እጃቸው ላይ ያለን ንብረት እያንቀሳቀሱና አንድን ያላቸውን የንብረት አይነት ሽጠው ሌላ የሚያስፈልጋቸውን መተካት ለሰው ልጆች አስፈላጊ ነገር በመሆኑ ይህንን ማድረግ አላህ ሱብሓነሁ ወተዓላ ፈቅዷል። ስለዚህም በመሰረቱ ማንኛውም አላህ ሱብሓነሁ ወተዓላ ግዴታ ካደረጋቸው ሃይማኖታዊ ግዴታዎች የማያግድና ክልከላዎችንም መዳፈር የማያስከትል ሥራ በሙሉ የተፈቀደ ነው። ሆኖም ግን ሥራና ግብይት ትክክለኛና ከሱም የሚገኘው ገንዘብና ጥቅም ሐላልና ሕጋዊ ይሆን ዘንድ መሟላት ያለባቸው ቅድመ ሁኔታዎች አሉ። እንደሚከተለው በአጭሩ እንመለከታቸዋለን። አንደኛ፣ የሻጭና ገዥ ስምምነትና ሙሉ ፈቃደኝነት። ከሁለቱ አንዱ ተገዶ ከሆነ የሽያጩን ውል ስምምነቱን የፈጸመው ግብይቱ በሸሪዓው መሰረት ውድቅና የሰው ሐቅ በጉልበት መቀማት ይሆናል። ወዶና ደስተኛ ሆኖ በስጦታ ወይም በሽያጭ መልኩ ካልሰጠ በስተቀር የአንድን ሰው ንብረት መውሰድና መጠቀም እንደማይቻል አላህ ሱብሓነሁ ወተዓላ እንዲሁም መልእክተኛው ገልጸዋል። ሁለተኛ፣ የሽያጭና ግዥን ውል የፈጸሙ አካላት ንብረት ላይ መወሰን የሚችል መሆን። የአእምሮ ህሙማንና ሕፃናት መግዛትም ይሁን መሸጥ አይችሉም። ከሁለቱም የገዛ ወይም የሸጠላቸው ሰው ቤተሰብ ወይም ኃላፊያቸው ግብይቱን እስካላጸደቀ ድረስ የሰውን ንብረት ገንዘብ ያለ አግባብ መብላት ነው የሚሆነው። በተለምዶ ሕፃናት ከቤት ተልከው የሚገዟቸው ጥቃቅን ነገሮችን መሸጥ ችግር አይኖረውም። ነገር ግን ትላልቅ ነገሮችን ቤተሰቦቻቸውን መፍቀዳቸውን ሳያረጋግጡ ከሕፃናት መግዛት እንዲሁም እጃቸው ላይ ብር ስላለ ብቻ ትልልቅ ነገሮችን ለሕፃናት መሸጥ አይቻልም። ለአእምሮ ህሙማንም ልክ እንደዚሁ። ሶስተኛ፣ ዋጋ ማወቅና መስማማት። የሚሸጠውን ንብረት ምንነት ማወቅና የሚሸጥበት ዋጋ አውቆ በሁለቱም በኩል መስማማት ሳይኖር የሚፈጸም ግብይት ህጋዊና ትክክለኛ ግብይት አይደለም። ዋጋ ወይም ዕቃ ላይ ማታለልና ማጭበርበር ከግብይቱ የሚገኘው ጥቅም በረከት እንዳይኖረው ያደርጋል። አራተኛ፣ የሚሸጠው ወይም የሚገዛው ነገር ሐላልና ጥቅም ያለው መሆን። ምንም የማይጠቅም ወይም ደግሞ በሸሪዓ ለሰውም ይሁን ለእንስሳት መጠቀሙ የማይቻልን ነገር ወጪ አውጥቶ መግዛት አይቻልም። በዚህም መሰረት አሳማ፣ አስካሪ መጠጥ፣ እባብ፣ ጊንጥ ወዘተ በአጠቃላይ ትላትሎችና አጸያፊ የሆነ በሸሪዓ መመገቡ የማይቻልን ነገር እንዲሁም መስቀልና ከኢስላም ውጭ ላሉ እምነቶች አገልግሎት የሚሰጥን ነገር መስራትም ይሁን መሸጥ አይቻልም። አምስተኛ፣ ሻጩ የሚሸጠው ንብረት ባለቤት ወይም ህጋዊ ተወካይ መሆን። የራስ ያልሆነን ዕቃ ካልተወከሉ በስተቀር መሸጥ አይቻልም። ገዥም ይህን እያወቀ መግዛት አይፈቀድለትም። ከገዛ በኋላም መመለስ ግዴታ ይሆንበታል። ስድስተኛ፣ የሚሸጠው ነገር ምንነቱ የሚታወቅና መረካከብ የሚቻል መሆን። ምንነቱ በማየት በመዳሰስና ማየት ሊተካ የሚችል ገለጻ በማድረግ በትክክል የማይታወቅ እንዲሁም በእጅ ላይ የሌለና ለገዢ ማስረከብ የማይቻልን ነገር መሸጥ አይቻልም። ለምሳሌ ማንኛውንም ከባለቤቱ የጠፋ ንብረትን፣ ሰማይ ላይ የሚበር ወፍና አሞራን፣ ሐይቅ ውስጥ ያለን አሳ፣ በርግጎ ርቆ የሄደን የጠፋን እንስሳ ወዘተ መሸጥና መግዛት አይቻልም። ነገር ግን ገዢ ራሱ እኔ ካለበት ፈልጌ በእጅ ያደርገዋለሁ ካለ እንደዚሁም የተዘረፈን ዕቃ ዘራፊው ራሱ ከባለ ንብረቱ ለመግዛት ከተስማማና ባለ ንብረትም ከፈቀደ ይሄኔ መሸጡ ይቻላል። ልብ ይበሉ። ይህን ማለት ግን የሰውን ዕቃ እየዘረፉ መልሶ ከባለ ንብረት ጋር እየተደራደ መግዛት ወይም መሸጥ ህጋዊ ተግባር ነው ማለት ፈጽሞ አይደለም። ሱቅም ይሁን መጋዘን ላይ የሌለን ዕቃ አለኝ ብሎ ተዋውሎ ከሌላ ቦታ ገዝቶ አምጥቶ ማስረከብም በግልጽ የነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ተከልክሏል። ሐኪም ኢብኑ ሒዛም የሚባሉት ሰሐቢ ረዲየላሁ ዐንሁ ነቢዩ ሰለላሁ ዐለይሂ ወሰለም ጋር መጥተው እንዲህ አሏቸው። አንድ ሰው መጥቶ እኔ ጋር የሌለን ዕቃ እንድሸጥለት ይጠይቀኛል። ከገበያ ገዝቼ ከዛም ለእርሱ ልሽጥለት ሲላቸው ነቢዩ ሰለላሁ ዐለይሂ ወሰለም
አይ በሽያጭ ውል ስምምነት ጊዜ አንተ ጋር እጅህ ላይ የሌለን ነገር አትሽጥ አሉኝ ብለዋል። ይህ በዘመናችን በጣም ብዙ ነጋዴዎች የሚፈጽሙት ትልቅ ስህተት ነው። ይህ አይነቱ ግብይት የተከለከለው ስግብግብነትን ለመቆጣጠር ገበያ የማያውቁ ሰዎች እንዳይሸወዱ ሁሉም በነጻነት በራሱ ምርጫ እንዲገበያይና ሰዎች በነጻነት እርስ በእርስ መጠቃቀም እንዲችሉ በማለት ነው። ከዚህም በተጨማሪ ነቢዩ ሰለላሁ ዐለይሂ ወሰለም አንድ ሰው እየሸጠ ወይም እየገዛ ሳለ ሁለቱ ሳይጨርሱ በመሃል ጣልቃ ገብቶ ወደ እኔ ጋርና በቅናሽ እሸጥልሃለሁ ወይም ናኔ ጨምሬ እገዛሃለሁ ብሎ ማፋረስን የክፍለ ሀገር ሰዎች ዕቃ ይዘው ወደ ገበያ ሲገቡ ዳር ላይ ወጥቶ በመጠበቅ የዕለቱን ገበያ ሁኔታ ሳያዩ አታሎ መግዛት የማይፈልጉትን ዕቃ ከሻጭ ጋር ተመሳጥሮ ሌላን ሰው አሳስቶና አታሎ እንዲገዛው ለማድረግ እኔ በዚህ ያክል ዋጋ እገዛሃለሁ ማለትን፣ አንድን ዕቃ ከአንድ ግለሰብ በዱቤ ገዝቶ ከዛም ለግለሰቡ ለራሱ በቅናሽ ዋጋ በካሽ መልሶ በመሸጥ ብር መቀበል፣ ከአንድ ሰው የገዙትን ዕቃ ተረካክበው በእጅ ሳያደርጉና ወደ ራስ መሸጫ ስፍራ ሱቅ መጋዘን ሳያዘዋውሩ በፊት መሬትና መሰል ንብረቶች ከሆኑ ደግሞ የባለቤትነት ማረጋገጫን በእጅ ሳያደርጉ በፊት ለሌላ ሰው መሸጥን፣ ለመሸጥ መዋዋልን፣ ማታለልና ማጭበርበር ያለበትን ሽያጭና በመሰረቱ መሸጡ የሚፈቀድ ነገርም ቢሆን ለመጥፎ ዓላማ ሊጠቀመው እንደሆነ ለሚታወቅ ሰው መሸጥ፣ ለምሳሌ መሳሪያን ሰው ለሚገልበት ወይንን አስካሪ መጠጥ ለሚሰራበት ሰው መሸጥን ከልክለዋል። እያንዳንዱ ሙስሊም ማንኛውም ሥራ ከመስራቱና የትኛውንም ውሳኔ ከመወሰኑ በፊት በጉዳዩ ላይ ሸሪዓ ምን እንደሚል አስቀድሞ በማወቅ የሚፈቀድ ከሆነ መቀጠል፣ የማይፈቀድ ከሆነ መታቀብ ሃይማኖታዊ ግዴታ ነው።